ኢትዮጵያና ኬንያ በሞያሌ የንግድ ልውውጥ ለማድረግ ተስማሙ። ሰላም እንዴት ናችሁ? የትሩ ኢትዮ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይዛላችሁ። ሰበር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። መጨረሻ ላይ ያስቀመጥንላችሁ ዜና በጣም ጠቃሚ ነው። ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥ $1000 ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1000 እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቀላጠፍ የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለው ነው። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ ከ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ነው። ነጋዴዎችም በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1000 የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት ነው ተብሏል። ወደሚቀጥለው ዜና ስናመራም በጎ ፈቃደኛ ሐኪሞች የትንሣኤ በዓል ምክንያት በማድረግ በሐዋሳ ከተማ ለሕግ ታራሚዎች ነፃ የሕክምና አገልግሎት ሰጥተዋል። የትንሣኤ በዓል ምክንያት በማድረግ ከተለያዩ ጤና ተቋማት የተወጣጡ የጤና ባለሙያዎች በሐዋሳ ከተማ በሚገኘው የማረሚያ ተቋም በመገኘት ለሕግ ታራሚዎች ነፃ የሕክምና አገልግሎት ሰጥተዋል። በነፃ የሕክምና አገልግሎቱ አጠቃላይ ሐኪሞች፣ የቀዶ ሕክምና ባለሙያ፣ የቆዳ ሕክምና ስፔሻሊስት፣ የጥርስ ሐኪሞችና የአይን ሕክምና ስፔሻሊስት ተሳትፈውበታል። ባለሙያዎቹ በሐዋሳ ከተማ በማረሚያ ተቋም በመገኘት ከ358 ለሚሆኑ የሕግ ታራሚዎች ነፃ የምርመራ ሕክምና አገልግሎት ሰጥተዋል። ባለሙያዎቹ ከአዲስ አበባ የመጡ ሲሆኑ የ9ኛው ሺህ ሲትኮም ተከታታይ ድራማ ደራሲና ዳይሬክተር ዶክተር በዛብህ ብርሃኑ መርሃ ግብሩን መምራታቸውን ላለፉት 3 ቀናት የሕክምና አገልግሎት ሲሰጡ መቆየታቸውን ለመስማት ችለናል። ወደሚቀጥለው ዜና ስናመራም በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንዲጀምር ተናግረዋል። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21፣ 2 ምክትል ፕሬዝዳንት የነበረው ወደ 1 እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከደብረ ጽዮን ገብረ ሚካኤል ወይም ዶክተር የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶች አዲስ የጊዜያዊ አስተዳደር ፕሬዝዳንት የወጣቱን የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ቅሬታ እያቀረቡ ይገኛሉ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዝቅጥ ውስጥ መውጣት አትችልም ብለዋል። ባለፉት 2 የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉም ገልጸዋል። ጥሩውን ለራስ መጥፎውን ለሌላ መስጠት አይቻልም። ድሉም ውድቀቱም የጋራ ነው። ህዝብና አገር ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉም ጥሪ አቅርበዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች
የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዝዳንት አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ሰቆቃና ስቃይ በንግግራቸው በዚህ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለዋል። ውድ የትሩ ኢትዮ ቻናል ተከታታዮች ለዛሬ ይዘንላችሁ የመጣነው ዜና ይህን ይመስል ነበር። በሌላ ዜና እንድንገናኝ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን።